አሁን የአፓርትመንት እንዲሁም የቪላ ቤቶች ዋጋ በጣም የጨመሩበት ሎኬሽን ነው ማለት ነው። ኢቭን ለኢንቨስትመንትም ለመኖሪያም በጣም የሚመረጥ ቦታ ነው። ሬዚደንሻል ኤሪያ ነው አዲስ አበባ ላይ። ባለ 3 መኝታው እንዲሁን 13 ሚሊዮን ብር የነበረው በ10 ሚሊዮን ብር አጠቃላይ ክፍያ ብቻ፣ እንዲሁ ባለ 2 መኝታው 9 ሚሊዮን ብር የነበረው በ7 ሚሊዮን ብር አጠቃላይ ክፍያ ብቻ። ይሄ ቪዲዮ በውጭ ሀገር ለምትኖሩ ኢትዮጵያውያን ብቻ ካልሆናችሁ አሳልፉት። በውጭ ሀገር የምትኖሩ ኢትዮጵያውያን ኢንቨስትመንት ላይ ወይንም ሪል ስቴት ላይ ኢንቨስት የማድረግ ሐሳብ ያላችሁ ኢትዮጵያውያን ከሆናችሁ አሁን ላይ በጣም ቆንጆ የሆነ ድጋሚ የማታገኙት አይነት እድል መጥቷል። ስለዚህ ለቡ መብራት ኃይል ጋር ቢኤምሲ ሪል ስቴት በካሬ እስከ 64000 ብር ድረስ እየሸጠ ይገኛል። ከአጠቃላዩ ላይ እስከ 3 ሚሊዮን ብር ቅናሽ የተደረገላቸውን አፓርትመንቶች ባለ 1፣ ባለ 2 እንዲሁም ባለ 3 መኝታ፣ ባለ 4 መኝታንም ጭምር እየሸጠን ነው የምንገኘው። ስለዚህ አሁን ላይ ባለው ሁኔታ ባለ 4 መኝታው ከአጠቃላይ ክፍያው 16 ሚሊዮን ብር የነበረው በ13 ሚሊዮን ብር አጠቃላይ ክፍያ ብቻ፣ ባለ 3 መኝታው እንዲሁን 13 ሚሊዮን ብር የነበረው በ10 ሚሊዮን ብር አጠቃላይ ክፍያ ብቻ፣ እንዲሁ ባለ 2 መኝታው 9 ሚሊዮን ብር የነበረው በ7 ሚሊዮን ብር አጠቃላይ ክፍያ ብቻ፣ ባለ 1 መኝታው ደግሞ 6.7 ሚሊዮን ብር የነበረው በ4.9 ሚሊዮን ብር አጠቃላይ ክፍያ ብቻ እየተሸጠ ይገኛል። ይሄ እድል ድጋሚ የማይገኝ ነው። አፓርትመንቶቹ ኦሬዲ ተጠናቀው በ2 ዓመት ውስጥ የሚረከቡ ናቸው። ግንባታቸው 50% የደረሱ እንዲሁ ኮምፓውንድ የሆኑ አፓርትመንቶች ናቸው። 65000 ካሬ ሜትር ላይ ያረፈ ግዙፍ የሆነ ኮምፓውንድ አፓርትመንት ነው ያለን። አጠቃላይ የልጆች መጫወቻ ስፍራ፣ የመናፈሻ ቦታዎች፣ የመሰብሰቢያ አዳራሽ፣ ጂምናዚየም፣ የመዋኛ ገንዳ የመሳሰሉትን ቦታዎች በአጠቃላይ ይዞ የተገነባ ያለ ኮምፓውንድ ነው ማለት ነው። እንዲሁ እንደምታውቁት ለሙ መብራት ኃይል አካባቢው ደግሞ ሎኬሽኑ በጣም አሁን ላይ በጣም በገራሚ ሁኔታ የሚገኝ ስፔሻሊ ደግሞ የኮሪደር ልማቱ በጣም በስፋት ተሰርቶበት ዋጋዎችም በጣም አሁን የአፓርትመንት እንዲሁም የቪላ ቤቶች ዋጋ በጣም የጨመሩበት ሎኬሽን ነው ማለት ነው። ኢቭን ለኢንቨስትመንትም ለመኖሪያም በጣም የሚመረጥ ቦታ ነው። ሬዚደንሻል ኤሪያ ነው አዲስ አበባ ላይ። ከመሃል ከተማው ይልቅ ለመኖሪያ ተመራጭ የሆነ ቦታ ነው። በጣም ነፋሻማ አየር ያለው ጸጥታ የበዛበት ቦታ፣ በተለይ ደግሞ አካባቢው ላይ ያለው ለእናንተ ሴፍቲ የሚሰጣችሁ እንደ ቻድ ኤምባሲ እንዲሁም የአፍሪካን ሲዲሲ የመሳሰሉ ትላልቅ የአፍሪካና የመንግስት ተቋማት የሚገኙበት ናቸው። ኢቭን ከሳይታችን አጠገብ የቻድ ኤምባሲ ይገኛል። እንዲሁ በቅርብ ርቀት ደግሞ የአፍሪካን ሲዲሲ የሚገኝ በመሆኑ በጣም ሴፍቲያችሁ ተጠብቆ የምትኖሩበት አካባቢ ነው ማለት ነው። እንደነገርኳችሁ ቀደም ብዬ ይሄ ቪዲዮ እየሰራው ያለሁት 100% የመክፈል አቅሙ ላላችሁ ኢንቨስትመንት ፈላጊዎች ብቻ ነው። 100% መክፈል የምትፈልጉ ከሆነ ነው። 10% ብቻ ከፍላችሁ ወይንም ደግሞ ቀስ ያላችሁ በግንባታ ሂደት እየከፈላችሁ መግዛት የምትፈልጉ ደንበኞች ካላችሁ ደግሞ ቅድመ ክፍያውን 10% ብቻ ከፍላችሁ መጀመር ትችላላችሁ። በተጨማሪም እስከ 60% ባንክ የተመቻቸላቸው ናቸው። አሁን ላይ 10%ን ከፍላችሁ ቀጣዩን ክፍያ ከ8 እስከ 10 ወር ባለው ጊዜ ውስጥ እየከፈላችሁ በ8 ዙር እስከ 3 ዓመት ውስጥ ከፍላችሁ የምታጠናቅቁበት ሁኔታ አለ። እንዲሁ እስከ 60% የባንክ ብድር የተመቻቸለት ደግሞ 40%ቱን እናንተ ቤቱን እስክትረከቡ ድረስ ከፍላችሁ ልክ ቤቱን ከተረከባችሁ ጊዜ ጀምሮ ደግሞ የሚታሰበው 60% የባንክ ብድር በረጅም ጊዜ ከ20 እስከ 25 ዓመት በረጅም ጊዜ ቀስ ቀስ እያላችሁ መክፈል የምትችሉበት አማራጭ አለ። ስለዚህ አሁን ላይ ባለው ሁኔታ በዚህ ሰዓት የሪል ስቴት ሁኔታው በጣም አዋጭና ቆንጆ ሰዓት ላይ ነው ያለው። የትኛውን ቦታ ብትሄዱ በጣም ቅናሽ የተደረገበት ነው። በተለይ ደግሞ እንደዚህ አይነት ኮምፓውንድ እና ዘመናዊ የሆኑ ሌክዠሪ አፓርትመንቶች የሚሰሩበት እንደዚህ አይነት ካምፓኒ ሲኖር ደግሞ ይሄ ቅናሽ ድጋሚ የማይገኝ ቆንጆ እድል ነው። እኔም ላሳስባችሁ የምፈልገው ነገር ይሄንን እድል ድጋሚ እንደማታገኙትና እንደማታገኙት ነው። ስለዚህ እንደዚህ አይነት ቪዲዮ ደጋግሞ እንዲመጣላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ለበለጠ መረጃ ደግሞ ከታች ባስቀመጥኩላችሁ ስልክ ቁጥር ደውሉና ያለውን ሙሉ መረጃ ማግኘት ትችላላችሁ። ታምራት ነኝ ከዲኤምሲ ሪል ስቴት። አመሰግናለሁ። ቻው ቻው።